encara Messi, 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 gol, 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 gol. ዛሬ ላይ ዓለም ድንቅ በሆነ የእግር ኳስ ጥበቡ የምትመሰክርለት ሜሲ በእግር ኳስ ሜዳ ላይ ጥበብ ለእርሱ ብቻ እየተሰጠች እስኪመስል ድረስ ድንቅ ብቃቱን አሳይቷል። አድናቂዎቹም ደጎት ወይንም ደግሞ ግሬተስት ኦፍ ኦል ታይም ሲሉ ይጠሩታል። ሜሲ በአድናቂዎቹ በአሰልጣኞቹና በታላቁ የእግር ኳስ ኮከብ ክርስቲያኖ ሮናልዶ ጭምር የተመሰከረለት ኮከብ የእግር ኳስ ተጫዋች ነው። የሜሲ እናትና አባትም በሁለተኛው የዓለም ጦርነት ወቅት ከጣሊያን ጦርነት ሸሽተው ወደ አርጀንቲና እየፈለሱ ነበሩ። በኋላም እንደ አውሮፓውያኑ አቆጣጠር ጁን 24 በ1987 ሜሲ በአርጀንቲና ተወለደ። ሜሲ ከልጅነቱ ጀምሮ እግር ኳስ በጣም ይወድ ስለነበር በቤቱ አካባቢዎች በሚገኙ ሜዳዎች ላይ እየወጣ ይጫወት ነበር። ነገር ግን እናቱ ትምህርቱ ላይ ብቻ ትኩረት እንዲያደርግ ጫና ስለምትፈጥርበት በሁኔታው እያዘነ ይተክዝ ነበር። በ1980ዎቹ መጨረሻ አካባቢ በአርጀንቲና የማራዶና ውጤትን ተከትሎ የእግር ኳስ ዜና መሰማት ጀመረ። ሜሲ በተወለደበት በዚያን ዓመት እንኳን ማራዶና በእግር ኳስ ታሪኩ ብዙ ጎሎችን ያስቆጠረበት የስኬት ዓመቱ ነበር። ታዲያ ይህንን አስገራሚ ዜና እየሰሙ እንዲያድጉ የሆኑት ሜሲና ሁለት ታላላቅ ወንድሞቹ እግር ኳስ መጫወት የጀመሩት ገና በአፍላ ዕድሜያቸው ነበር። በዛን ጊዜ ሜሲ የ4 ዓመት ሕፃን ነበር። ለብቻው ኳሱን ከግድግዳ ጋር እያጋጨ ሲጫወት የተመለከቱት በሰዓቱ ግራንዶሊ የተባለው የእግር ኳስ ቡድን አሰልጣኝ የነበሩት ሳልቫዶር አፓሪኮ ሜሲን ሲመለከቱት እጅጉን ተገርመው ሜሲ እርሳቸው በሚያሰለጥኑት የእግር ኳስ ቡድን ተመዝግቦ እንዲጫወት ጥሪ አቀረቡለት። ነገር ግን ሜሲ ወደ እናቱ እየሮጠ ሂዶ ሲያስፈቅዳት እናቱ የሰጠችው ምላሽ በአሳዛኝ ሁኔታ እሺ አልነበረም። እናቱም አይሆንም፣ ገና ልጅ ነህ፣ አርፈህ ትምህርትህን ተማር በማለት መልስ ሰጠችው። ሜሲም በሰዓቱ እናቱ ፈቃደኛ ባለመሆኗ ሐዘን ውስጥ ገባ። ደግነቱ ይህንን ንግግራቸውን ከጀርባ ሆና የምታዳምጣቸው የሜሲ አያትም በነገሩ ጣልቃ በመግባት ተይው እንጂ ይጫወት፣ ምን ይጎዳዋል ቢጫወት፣ ምን ችግር አለው በማለት እናቱ ለሜሲ የሰጠችውን መልስ በመቃወም የሜሲ አያት ሜሲ ወደ እግር ኳሱ ዓለም እንዲቀላቀል በነገሩ ጣልቃ በመግባት አስፈቀደችለት። አሰልጣኙ ሳልቫዶር አፓሪኮም አሁን ላይ ሆነው ስለ 4 ዓመቱ ሜሲ ተጠይቀው መልስ ሲሰጡ ሜሲ ገና በልጅነቱ ሲጫወት በጣም ጎበዝ እንደነበርና ትልቅ ደረጃ ላይ እንደሚደርስ ያስታውቅ ነበር በማለት ይናገራሉ። በኋላም የሜሲ አያት ለእግር ኳስ የሚያስፈልገውን ነገሮች ሁሉ በማሟላት ሜሲ እግር ኳስ እንዲጫወት ፈቀደችለት። እንዲሁም ሁልጊዜ እግር ኳስ የሚጫወትበት ሜዳ ይዛው ትመላለስ ነበር። እናም ሜሲ ዛሬ ያለበት ደረጃ ላይ እንዲደርስ ትልቁን ሚና የተጫወቱት አያቱ ነበሩ። እናቱ አይሆንም ስትል እሺ እንድትል በማድረግ ለእግር ኳስ የሚያስፈልጉትን ነገሮች ሁሉ በማሟላት ሁሌም አብራው ከጎኑ የቆመች አያቱ ነበረች። ሜሲም ሁልጊዜ እግሩ ኳሷን በነካ ቁጥር አያቱን ያስታውሳታል። ስለ አያቱ ሲጠየቅም እንባው ይቀድመዋል። በኋላም ሜሲ 5 ዓመት ሲሆነው በአካባቢው በሚገኘው ግራንዶሊ በተባለው አካዳሚ ውስጥ መጫወት ጀመረ። በሰዓቱ በጣም አስደናቂ ችሎታ ስለነበረው በፍጥነት የሁሉንም ትኩረት እየሳበ መጣ። ነገር ግን 10 ዓመት ሲሆነው ግን አንድ አሳዛኝ ነገር ተፈጠረ። ይህም የእድገት ሆርሞን እጥረት ችግር እንዳለበት ተነገረው። ቤተሰቦቹም ይህንን ወጪ ሸፍነው ማሳከም አይችሉም ነበርና በኋላም በ2000 ማለትም ሜሲ 13 ዓመት ሲሆነው ወደ ስፔን በማምራት ከባርሴሎና ክለብ ጋር ተስማማ። እንዲሁም የሕክምና ወጪውን ሙሉ በሙሉ በመሸፈን ለማሳከም ክለቡ ተስማማ። ይህ አጋጣሚም ለሜሲ ትልቅ እድል ነበር። ቀጥሎም ሜሲ ሕክምናውን ጨርሶ በባርሴሎና የወጣቶች አካዳሚ ውስጥ አደገ። በ2004 ደግሞ በ17 ዓመቱ ለባርሴሎና ዋናው ቡድን የመጀመሪያ ጨዋታውን ተጫወተ። ከዛን ጊዜ ጀምሮ ሜሲ በዓለም ላይ ካሉት ምርጥ ተጫዋቾች መካከልም አንዱ መሆን ቻለ። በኋላም በባርሴሎና በነበረው ጊዜም ከ17 ዓመታት በላይ ተጫውቶ ከ670 በላይ ጎሎችን አስቆጠረ። እንዲሁም 10 ጊዜ የላሊጋ ዋንጫዎችን፣ 7 ጊዜ የኮፓ ዴል ሬ፣ 4 ጊዜ ቻምፒዮንስ ሊግ እና ሌሎች በርካታ ዋንጫዎችን አሸነፈ። በግል ደረጃም 8 ጊዜ የባላንዶር አሸናፊ ሆኗል። ይህም በታሪክ ከፍተኛው ቁጥር ነው። በኋላም በ2021 ከባርሴሎና በመውጣት ወደ ፈረንሳዩ ክለብ ፒኤስጂ ተቀላቀለ። በዚህም የፈረንሳይ ሊግ ዋንጫዎችን አሸነፈ። ሜሲ በአርጀንቲና ብሔራዊ ቡድን ረጅም ጊዜ ሲጫወት ቢቆይም ዋንጫ ማንሳት ግን አልቻለም ነበር። ነገር ግን ተስፋ አልቆረጠም። በኋላም በ2021 ኮፓ አሜሪካን አሸነፈ። እንዲሁም በ2022 ደግሞ የፊፋ የዓለም ዋንጫን በኳታር አሸነፈ። በፍጻሜው ጨዋታም ፈረንሳይን በማሸነፍ ሜሲ ለብዙ ሰዎች የምንጊዜው ምርጥ ተጫዋች ወይንም ደግሞ ደጎት ተብሎ ተጠራ።
ዛሬ ሊዮኔል ሜሲ ከእግር ኳስ ታሪክ ታላላቅ ተጫዋቾች መካከል አንዱ ሲሆን በትህትናው በትጋቱና በአስደናቂ ችሎታው እንዲሁም ተስፋ ሳይቆርጥ ወደ ስኬት በመድረሱ ለብዙ ሰዎች የጥንካሬ ተምሳሌት ሆኗል። የሜሲ ታሪክ የሚያስተምረን አንድ ታሪክ አለ። በህይወታችን ውስጥ ችግር ቢኖርም ተስፋ ሳንቆርጥ ከሰራንና ህልማችንን ከተከተልን ትልቅ ደረጃ ላይ መድረስ እንደምንችል ነው። ዛሬ ላይ ሜሲ ሀገራችን ኢትዮጵያን ጨምሮ በመላው ዓለም በርካታ አድናቂዎች ያሉት ሲሆን በእግር ኳስ ሜዳ ላይ አስገራሚ ጨዋታዎችን በማድረግ አድናቂዎችን ሲያስደምም ቆይቷል። እስካሁንም በአጠቃላይ 890 ጎሎችን ማስቆጠር ችሏል። ከነዚህም መካከል በባርሴሎና በነበረው ጊዜ ባደረጋቸው ጨዋታዎች 672 ጎሎችን ከመረብ ጋር አገናኝቷል። ፒኤስጂ በነበረበት ጊዜ ደግሞ 32 ጎሎችን አስቆጥሯል። እንዲሁም ኢንተር ሚያሚ 70 ጎሎችንና በሀገሩ አርጀንቲና ብሔራዊ ቡድን ደግሞ 115 ጎሎችን አስቆጥሯል። በዚህም ሜሲ በአጠቃላይ 890 ጎሎችን ማስቆጠር የቻለ የእግር ኳስ ኮከብ ነው። የሜሲ ቤተሰቦችም አባቱ ሆርሄ ሜሲ ፋብሪካ ውስጥ ተቀጥሮ ይሰራ ነበር። እናቱ ሴሪያ ማሪያ ኩቺቲኒ በሌላ የሥራ ዘርፍ ላይ ተሰማርተው ይሰሩ ነበር። ሜሲም ከሁለት ወንድሞቹና ከአንድ እህቱ ጋር አብሮ ይኖር ነበር። ሜሲ የልጅነት ጓደኛውን አንቶኔላ ሮኩዛን በ2017 አግብቶ 3 ወንድ ልጆችንም አፍርቷል። ልጆቹም ቲያጎ፣ ማቴኦ እና ሲሮ ይባላሉ። ሜሲ በማህበራዊ ህይወቱም በጣም ተወዳጅ ሲሆን በጣም ዝምተኛና ትሁት እንደሆነ አብሮ አደግ ጓደኞቹ ይናገራሉ። ከሜዳ ውጭም የተረጋጋ ህይወትን መኖር ይመርጣል። ከቤተሰቡ ጋር ጊዜ ማሳለፍን፣ ልጆቹን መንከባከብና የቅርብ ጓደኞቹን ማግኘት እንደሚወድ ይናገራል። ሜሲ የካቶሊክ እምነት ተከታይ ሲሆን ያደገውም በሮማ ካቶሊክ ክርስቲያን እምነት ውስጥ ነው። ብዙ ጊዜም ከትላልቅ ድሎች በኋላ ለፈጣሪው ምስጋና ሲያቀርብ ይታያል። የሊዮኔል ሜሲ ህይወት የተሰጥኦ፣ የትጋት፣ የትዕግስትና የቤተሰብ ድጋፍ ምሳሌ ነው። ዛሬ ላይ ከብዙ ችግሮች አልፎ ኮከብ የእግር ኳስ ተጫዋች መሆን ችሏል። እንዲሁም ከዚህ በተጨማሪ ደግሞ በሜዳ ላይ የሚያሳየው ብቃት፣ ከሜዳ ውጪ የሚያሳየው ትህትና፣ ለቤተሰቡ የሚያሳየው ፍቅርና ለማህበረሰቡ የሚያደርገው ድጋፍ ሜሲን የተለየ ክብር እንዲሰጠው አድርጎታል። ወድቆ መነሳትን፣ አግኝቶ ማጣትን፣ በብዙ ፈተናዎች ውስጥ አልፎ ውጤታማ ሰው መሆንን፣ የፈተናዎች መደራረብ ከዓላማው የማያስቆመው ሰው መሆንን የሚያስተምረን ሰው ከሜሲ በላይ ሊኖር አይችልም። ካለም እርሱ የሜሲን ታሪክ ያጠና ሰው መሆን ይኖርበታል። ውድ የቻናላችን ቤተሰቦች በዛሬው ዘገባችን የሜሲን የጀርባ ታሪክ ከተወለደበት አርጀንቲና አሁን እስካለበት ደረጃ ያለውን የህይወት ጉዞ በተመለከተ ዝርዝር መረጃ ወደ እናንተ አድርሰን ነበር። ለመሆኑ እናንተስ ይህንን ቪዲዮ ከተመለከታችሁ በኋላ ስለ ሜሲ ምን ትላላችሁ? የእናንተን ሐሳብ ከታች ኮመንት ላይ አስቀምጡልን። የዛሬውን ዘገባችንን እዚህ ላይ አበቃን። ቀጣይ ደግሞ በሌላ ቪዲዮ ደግመን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላም ሁኑ። መልካም ቀን ተመኘን።